ብዙዎቻችሁ ደላላ ነበርኩኝ ታውቃላችሁ ከደላላ ነው እንግዲህ አሁን ያለው በደረጃ እየደረስኩት አሁን ላይ ኮንዶሚኒየም ዋጋ እንግዲህ ከ12 ሚሊዮን 14 ሚሊዮን ምናምን አይባል 40 60 አፓርትመንት መግዛት ምን ትመክኛለሽ ምን ትያለሽ ምናምን ፍሪ እያላችሁ ተደውሉልኝ ነበረ ሶ በዛ ዋጋ አፓርትመንት መግዛት እንደምንችል ብዙ ሰዎቻችን መረጃ የለንም ለምን መጀመሪያ አፓርትመንትን አናይም እኔ ምንሽ ሃይ ኮፒ ማድረግ ይችላል ሶፋው ያምራል ሶፋችሁ ብዬ ነው በነገራችን ላይ ይሄ የቴምር ሪል ስቴት ሳምፕል ቤቱን ነው ያያዩኝ ያሉት ነገራቻለሁ ቤት ቢኖረኝ ብዬ እመኝ ነበር እግዚአብሔር ቢወድና በፈቅድ እንግዲህ ቆንጆ መረጃ እየሰጡኝ ነው በቅርብ ቤት ይኖረኛል ከቴምር ሪል ስቴት ተስፋ አደርጋለሁ ተመራጭ ሆኗል ከተማው ላይ በጣም ቦንሷል እውነት እየሸጡ ነው በደንብ እያስረከቡ ነው ቴምር ሪል ስቴት ፉል መረጃ ከነሱ ታገኛላችሁ እውነትም ለመናገር አሁን ላይ በትክክል እያስረከቡ ያሉት እነሱ ናቸው ይሄንን የመሰለ ቤት አይቼማ ዝም ብያለሁ በጣም ብዬ እየተንጎባለልኩባችሁ ነው በ3 አመት ውስጥ እንደሚያስረክቡ መረጃ እየሰጡኝ ነው አውጡ ሳይጨምር ሙሉ ፊኒሺንግ ሰርተን እናስረክባቸዋለን ኦር ደግሞ ሰሚ ፊኒሽድ ነው በራሳቸው ፊኒሺንጉን መስራት እንደሚችሉ ሁለት አይነት ኦፕሽን ነው የምናስቀምጥላችሁ እናንተም ለኔም ይጠቅመኛል ብዬ ያሰብኩትን መረጃ ይዤ ወጥቻለኝ ባለ አንድ መኝታ 60 ካሬ ነው ጠቅላላ ክፍያው 7 ሚሊዮን 500 ሺህ ብር ሲሆን 40% 3 ሚሊዮን ይሆናል ማለት ነው ባለ ሁለት መኝታ ስንመጣ 90 ካሬ ነው ጠቅላላ ክፍያው 11 ሚሊዮን 250 ሺህ ሲሆን 40% ደግሞ 4 ሚሊዮን 5 ይሆናል ማለት ነው ባለ 3 መኝታ ስንመጣ ደግሞ 112 ካሬ ሲሆን ጠቅላላ ክፍያው 14 ሚሊዮን ሲሆን 40% 5 ሚሊዮን 600 ሺህ ብር ቀሪው 60% ቤቱን ስትረከቡ ትከፍላላችሁ 100% ለመከፍሉ ደግሞ 35% ቅናሽ አለን አዲስ ፕሮጀክት መገናኛ ጫካ ፕሮጀክት ላይ ነው የሚገኘው ለጠቅላላ መረጃችሁ መጠየቅ ትችላላችሁ ቴምር ሪል ስቴት ምርጫችሁ ማድረጋችሁ እንዳትረሱ